ሰላም እንዴት ናችሁ? ከሌሊቱ 9 ሰዓት ነው አሁን። ላለፉት ሳምንታት ሳስበው የነበረ አንድ ፕሮጀክት ነበረ። እንደ ስታርታፕ ወደፊት ስታርታፕ ላደርገው እችላለሁ ብዬ ያሰብኩት አንድ ፕሮጀክት አለ። እሱን እጀምራለሁ። በአንድ ቀን ውስጥ ምን ያክል እንደሚሄድ አሳያችኋለሁ። መጀመሪያ ወርኪንግ ስፔሴን ከማጽዳት እጀምራለሁ። ከዛ ትንሽ ጸሎት እናደርግና ስራ እንጀምራለን። አብራችን ቆዩ። ሰላም እንዴት ናችሁ? ወንዶሰን ተሰማ እባላለሁ። የባህር ዳር ዩኒቨርሲቲ ተማሪና ጁኒየር ሶፍትዌር ኢንጂነር ነኝ። ይህ ቻናል የራሴን ፐርሰናል ጆርኒ እና ስለ ዌብ ዴቨሎፕመንት እንዲሁም ስለ ሌሎች ዲጂታል ስኪሎች ለእናንተ የማወራበት ቻናል ነው። ዛሬ ወደፊት እንደ ስታርታፕ ሊሆነኝ ይችላል ብዬ ያሰብኩትን አንድ ፕሮጀክት ጀምራለሁ። ስታርታፕ እንዴት እንደሚሰራ ወይም ስታርታፖች ላይ ከዚህ በፊት ተሳትፌ አላውቅም። ይሄ መጀመሪያ ነው። እንዴት እንደሚሰራ ስታርታፕ ሊሆን ይችላል አይችልም የሚለውንም ወደፊት አሳያቸዋለሁ። ዛሬ ፕሮጀክቱን የሚጀምርበት ቀን ነው። ሌሊት 9 ሰዓት የተነሳሁት ሁሌ 9 ሰዓት የምነሳ ሰው ምናምን ሳይሆን አጋጣሚ ትላንትና ማታ ጊዜ ስለተኛውና ያለፈውን ሳምንት ጀምራለሁ እያልኩ ብዙ ቀን ስላባከንኩ ዛሬ በጠዋት ጀምሬ እስከ ግማሽ ቀን የሆነ ነገር ላይ ለመድረስ ነው። ከዚህ በኋላም በቀጣይ ምን ላይ እንደደረስኩ ምናምን አሳያችኋለሁ። ወደ ቪዲዮ። እሺ፣ ጸሎት አድርጌ ጨርሻለሁ። ስልኬን ባትሪ ቻርጅ አልነበረውም እና ለመቅረጽ ጸሎቴን እስክጨርስ ድረስ ትንሽ ባትሪ ቻርጅ አድርጎልኛል። ወርኪንግ ስፔሴንም ጠረጴዛዬን እንደዚህ ክሊር አድርጌያታለሁ። ፕሮጀክቱን እንጀምራለን ማለት ነው። አብራችን ቆዩ። ፕሮጀክቱን ከመጀመሪያ በፊት ስለ ፕሮጀክቱ አንዳንድ ነገር ልበላችሁ። መጨረሻ ላይ ምን እንደሰራው አሳያችኋለሁ። እንዴት ስታርታፕ ላደርገው እንዳሰብኩ ምናምን እነግራችኋለሁ። ከዛ በፊት ግን እንዴት እንደምሰራው ልንገራችሁ። ሙሉ ጃንጎ ነው የምጠቀመው ለባክኤንድ ማለት ነው። ለፍሮንቴንድ ደግሞ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት እጠቀማለሁ። እዛው ጃንጎ ውስጥ ቴምፕሌቶች አሉ፣ እሱ ነው የምጠቀመው ማለት ነው። እና ደግሞ ዶከር እሞክራለሁ ለመጀመሪያ ጊዜ ዲፕሎይ ለማድረግ ኮንቴነራይዝ ለማድረግ ዶከርን እጠቀማለሁ። ስለዚህ አሁን ስኬሌብል በሆነ ዌይ ወደፊት በሺዎች የሚቆጠሩ ሰዎች ሊጠቀሙት የሚችል ፕሮዳክት ነው ለመስራት መሞክረው። ስለዚህ አሁን 10 ሰዓት ሆኗል። ወደ ስራ እንገባለን ማለት ነው። አብራችሁን ቆዩ። ፕሮጀክታችን እየሄደ ነው። እንደምታዩት ጃንጎ ፕሮጀክት ሴታፕ አድርጌያለሁ። እንደ ስታርታፕ አስቤ የሰራሁት ነገር የለም ማለት እንደ ስታርታፕ በቃ በሺዎች ይጠቀሙታል ብዬ ያሰብኩት ፕሮጀክት ስሰራ ይሄ የመጀመሪያ ነው። ለኢንተርንሽፕ እየሰራው ነው። በእርግጥ ግን ያኛው ሞር ፎርማል የሆነ አሰራር እና ገና ቢጊኒንግ ስቴጅ ላይ ስለሆነ ያኛው ብዙም ልምድ አልሰጠኝም። ግን ያኛውም እንደ ስታርታፕ የሚሆን ፕሮጀክት ነው። እስካሁን ጥሩ እየሰራው ነው። አሁን 1 ሰዓት ሆኗል። እስቲ ምን ያክል እንደምንሄድ አብረን እናያለን።
ዳታቤዙን እየሰራው ነው አሁን። አብራችሁኝ ቆዩ። ሰዓቱ እንዳያችሁት 4 ሰዓት 4 ሰዓት ከሩብ ሆኗል። ይበቃኛል ለዛሬ። ከ11 ሰዓት እስካሁን ድረስ ስንሰራ ነበረ። በመሀል 1-2 ተነስቼ ነበረ። ከዛ ውጪ ስትሬት ኮድ ስናደርግ ነበር። የሰራሁትን ፕሮጀክት አላለቅም ገና 70% አካባቢ ባክኤንዱ አልቋል። ገና ደግሞ ፍሮንቲንድ ይቀረዋል። ባክኤንዱም ቴስት መደረግ አለበት። ስታርታፕ እንዳልኳችሁ መጀመሪያ ላይ እንዳልኳችሁ ስታርታፕ ላደርገው እችላለሁ ብዬ ያሰብኩት ፕላትፎርም ነው። ኤምቪፒውን ሰርቼ አሳያችኋለሁ። እስከዛ ደግሞ ስታርታፕ እንዴት ይሰራል ምናምን የሚለውን ሪሰርች አድርጌ በሌላ ቪዲዮ አወራችኋለሁ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ለዛሬ ይበቃናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቻው